ጋሼ እንዴት ኖት? እንዴት ኖት? አለ ጌታዬ። ምንድነው ተክዞ መቀመጥ? እኔ ነኝ ብር ይወዳሉ። ብር ይወዳሉ? ብር ማይወድ ማን አለ? ብር ሁሉም ሰው ይወዳል አባቴ። ይሄ አገሩማ ብሩ እኔ እንጀራው ብሩ ሁላችን እኔ ነው እንወስዳለን። አገር ነው ወደ አገር ቤት የሚልኩት ነው። የክፍለ ሀገር የመጣ ሰው አዲስ አበባ ያለ ሰው ይተዋል። አሃ የትግራይ እኔና ትግራይ ነው የመጡት። ራያ አሁን ለምግብ ነው የፈለጉት። ጌታ ልሰጣለሁ ላይ መብላት ነው መብላት። ብር መሆን መብላት፣ ብር እንጀራ መሆን መብላት፣ ሁሉ መብላት ነው። መመራጽ የለም፣ ጭንቅ ነው። እኔ አሁን ምን ላግዘውት? ምን ልስጦት ታዲያ? እስቲ እጅን ያዙ። የኔ አባት እዚያ ህርማ መራቀ ባዕሉ ኣብትን ክሻኻዩ አልመራቀ አረ የኔ አባት አረ በእግዚአብሔር ሰላም ደስ ይላል። የኔ አባት ይኸውልዎት፣ እኔ ስሜ መልእክተኛው ይባላል። መልእክተኛው? አዎ። እና እስቲ እቺን ያዙ። አንተ እዚህ አይደል? የኔ አባት አረ መኪና አይሳምም። የኔ አባት እዚህ አይደል እኮ አረገን። እዚህ አይደል? መርቅ። አሜን አሜን። ፈጣሪ መርቅ። አሜን። እኔ መልእክተኛ ነኝ አባቴ። የኔ አባት እሱ የያዙት 10,000 ብር ነው። አረ በእግዚአብሔር አባቴ። የኔ አባት ከውስጥ ያስገቧት፣ ኪሶት ውስጥ ልብሶት ውስጥ ያስገቡ አባቴ። እዚህ አይደል? በዓል ይምጻ። አሜን። በዓል ይቀበልህ፣ በዓል ይመርቅህ። አሜን አሜን። ይወዳ ሁሉ ሰብ ላንተ ይወዳለህ ይሁን። አሜን አባቴ። ባይገባኝም አሜን ብያለሁ። ሰላም ይሁኑልኝ። እሺ እወድዎታለሁ። ቀስ ብለው ቀስ ከውስጥ ያስገቡ ብሩን። አባባ ያጉርሱኝ እስቲ ያጉርሱኝ ነው ያልኩት። ያጉርሱኝ። ምግብ አያጎርሱኝ? ምግብ አያጎርሱኝ? ምግብ አንተም የሆነ አይደለም። ይስጡኝ እስቲ እኔ ጎርሳለሁ። ችግር የለውም። ግድ የለውም። ያምጡ አንዴ ያጉርሱኝ። ኧረ ተው ያምጡት። ምግቡን ይዘውት ይምጡ። እሺ ምግቡን ይዘውት ይምጡ። መኪና ውስጥ ቡሌ ስለሆነ ነው። ይሄ እንቆ ወርቅ ሆኖ ምን እንብላ? የሰው ልጅ አይብላ። ይሄ ግን እኛ ሚጥሚጣ ስላለበት ውሃ እንጠጣለን። ይበላል አይደል? እንውላለን። ያጉርሱኝ እስቲ አንድ ያጉርሱኝ። ኧረ በእግዚአብሔር በእውነት ያጉርሱኝ። በልቼ ነው ያደግኩት። ምንም አልሆንም ጋሼ። ይቅር በለኝ ጌታ። ይሄ መሰለ መኪና ውስጥ ገብተህ እግዚአብሔር እህል ውሃ የሰራው አንተ ከዚህ ክፉ ትውልድ ያሻግረህ። ውሃ በቃ ያለውትን አካፈሉ። ይሄ በቃ ትቻለሁ እኔ ትንሽ ይበላሁና በቃ ዳቦ ሻይም
በየመንገዱ የሚያዞሩት በ10 ብር የሚሸጠው የለም ሻይ እንኳን እንዳንጠጣ ደሞ እነኚህ ዳምቦች እና መለዮ ለባሾች የታጠቁት ለደሃ ነው እግዚአብሔር በሚያውቀው ደሃ ፍዳ ነው የሚበላው መንግስት ድህነትን እንዋጋ ይላል አጥፊዎቹ ደግሞ ደሃን ይዋጋሉ አሁን እኔ እቺን ስላጎረሱኝ እኔ ምን ድልቻል የምን ልቻለውት እኔ የምሰውትን በላዋን እንዴ እግዚአብሔር ጽድቅን ያብላ ከዚህ የተሻለ ዘመን ያምጣ አሜን እድሜ ትምህርት ቤት ነው 80 ተጠግቻለሁ እውነት 80 ሆኖት ከ80 በላይ የሰው እድሜ ድካምና መከራ እኮ ነው አዎ እውነት ነው አባቴ ምግቦትን የበለጠውን እስቲ ጌታ ክርስቶስ ቃላት የለኝም የበላውበትን መልሻለሁ ጌታ ጽድቅን ያብላ አሜን ጽድቅ ሆኖ ይቆጠርልህ እድሜ እግዚአብሔር እድሜ ጣሪያ ያድርስ አሜን ይሄ በጎነት እግዚአብሔር ጸባኦቱ ላይ ያለው ይከፍላል አሜን እኔ መልእክተኛ ነኝ አባቴ ፍጻሜ የበዛ ይሁን ቆቦት እንዳይረሱ እንጂ እንደዚህ እሺ ገንዘብ ለማዳን እኮ ነው ይሄ የምንበላው ይገባኛል ይሄ ንጹህ ውሃ ከጠጣን ምንም አይልም አመሰግናለሁ ስላጎረሱ ተባረክ አሜን ጌታ መድኃኒዓለም በመንግስቱ ያስታውሱ አሜን አባቴ መልካም ጊዜ ይሁንልዎት እሺ እንዴት ነው ጋሼ ሰላም ነው ምን እያደረጉ ነው እዚች ጋር ተፈናቅለን ችግር የደረሰብን ስለሆነ ልጆት ነው አዎ የሰው እጅ እየጠበቅን እናት እየሞታብኛል የእግዚአብሔር ፍቃድ ነው የሰው እጅ እየጠበቅን ብቻ አይዞት አባቴ እስቲ ምጡ ላውራውት እዚች ጋር ይጉስቲ ከነ ልጆት እኔ መልክተኛው እባላለሁ ሲሳ ይባላል ያምላክ ስራ ይባላል ጎበዝ ተማሪ ነህ አድሮ ማር ነበር አሁን አቆም ዘንድሮ አቆም በመፈናቀሉ ምክንያት አዎ በዚህ በመፈናቀላችን ምክንያት ከየት ነው የመጣችሁት ካርሲ አካባቢ ነው የመጣሁት ካርሲ ኮሌጅ ስፖርት አሰልጣኝ ነበርኩ እውነት ለ17 ዓመት ኮሌጅ ላይ ሰርቻለሁ ጭራሽ አሰልጣኝ ነበሩ አዎ የአዲስ አበባ ላይ ተቆላለሁ ከዛ ከጄ ማተር የተነሳ ሜዳ ላይ ወጣሁ እሱን እስከ 4ኛ ክፍል እያስተማርኩት ደርሼ ነበር ዘንድሮ 4 ነበር እጅ ያጠረ የተከራየሁበት ቤትም መክፈል አልቻልኩም እዚህም ጡረታ ወይ አገልግሎት አልተሰጠኝም የመንግስት ንብረትም ያለብኝ ክሊራንስ አላዞርኩም በዚህ በተስተጓጎለ በቃ ረጅም ቀጠሮ እየተደረገብኝ እኔ ሜዳ ቀረሁ ምን አባት አሁን የት ነው የሚኖሩት ጎዳና ላይ ከነ ልጆት ቤተክርስቲያን አካባቢ አሁን የሚላግዙት ይሄ ራሱ ትሪትመንት ያደረከኝ ራሱ የአእምሮ ምግብ ነው አይዞህ ስላልከኝ ራሱ ትልቅ ተስፋ አለኝ ያው እንግዲህ ባጠቅሞት እቺ 10,000 ብር ናት የኔበት እግዚአብሔር ይባርክ የ3,000 ብር ቤት ኪራይ አለብን እውነት እሱን እንከፍላለን እቃም አለን እዛ ቤት ኪራዩን መክፈል ስላቃተን ሶስቱን በቃ ቤተክርስቲያን አካባቢ ነው ያለነው እሺ ነው ለጨምረው ሌላ 10,000 አሁን 20,000 ብር ማለት እኛ ከደረስንበት እድሜ ምንም አይነት ብስኩልና ሳይነካ የደከመን እኔ መልእክተኛ ነኝ አባቴ የደከመን ያሰብክበት ሐሳብ አይምሮ መልእክተኛ አይደለም ብትሆን ኑሮ አትላክም የክብሩ ፍቅር ስለ ልብ ስላረፈ ብቻ እናት አጥቼበታለሁ እናት ሆነህልኛል እግዚአብሔር ካንተ ጋር ይሆናል ምንም አላደረኩም ደስ አለ ከዚህ በፊትም አይቻቃል በኮምፒውተር ቤት እውነት በሌላ ሰው አይቻቃል እሺ የኔ አባት እንኳን እግዚአብሔር አገናኘን ደስ ብሎኛል እሺ መልካም ጊዜ ይሁንላችሁ ሰላም ይሁን አብዬ ወዳለሁ እሺ እና ሰላም ሰው ልጅ ስጋ ብዙ ነገር ይከሰታል አደራሽ አባቴ ላንተ ነው አደራ አረ ታቆራኛለህ ሰላም ሁኑልኝ እሺ ሰላም አይዞህ አባቴ ራበኝ ምን አልከኝ ራበኝ አዎ እኔ ራበኝ አባቴ ምን ሆነህ ነው
አሞኛል። ምንም ስራ የለም። ግባ እስቲ እዚህ ውስጥ ክፈተው። ምንድን ነው የሆንክብኝ? እስቲ ንገረኝ። ያው ራበኝ፣ ስራም የለኝም። ያው ዝም ብዬ ነኝ ያለው። ስራ ምን ጠፋ? ስራ በፊት መኪና ነበር ማጥበው። እሺ መኪናው ቦቱ ተከለከለ። ቦታ ወደ ቄራ ነበር የሚሰራው። እሺ ተከለከለ። እኔ አባት አሁን ምግብ አልበላህም? ምንም ምግብ አልበላም። እውነት እግዚአብሔር። አሁን የምግብ ነው የምትፈልገው? አዎ ቁም ነገር ነው። እኔ አባት እውነቴን ነው። እረዳሃለሁ። ስለዚህ የምግብ ዋልስጥህ ዛሬ ምሳ የምትበላባት የደስ እንዳለ በቃ ቢያንስ የምሳውን ልቻለህ እንጂ ብቻውን ስንት ትመስላለች? አረ ቢሆን 50 ብር እስቲ ያዘው እጅ ያስኩት እንዴ አንተ ነው ታዲያ? አረ እባክህ ይሄ ሁላ 5000 ብር ነው። እሺ ለበርስልኝ አላመንከኝም? እና እንደዚህ የሚሰጥ ሰው አላገኘም አላየሁም ማለት እውነት እግዚአብሔር ነው። ስለዚህ አምናለሁ። ይኸው ልድገምህ እንደውም አሁን 10000 ብር ደንግጠሃል እንዴ? እና የለኝማ ምንም ልህ እንዴት ይደረግል? ይሄን ያባት ምንም የሌለ ሰው እንዴት ይደረግል? ምንም የሌለ ሰው አስቡ። እነዚህ ነው የምልህ ዘመን ነው። እዚህ ነው ተወልጄ እዚህ ነው ያደግኩት። አዎ የአዲስ አበባ ልጅ ነህ? እዚህ ነው ወለዙ ባለ እውነት እግዚአብሔር። ይሄን ያባት እኔ መልእክተኛው እባላለሁ። እንደዚህ ሚዲያ ላይ ይሰራሉ ሰዎች አድርስ እያሉ እንዳንተ ላሉ ጠንካራው ነው ግን መንገዱ ለጠፋባቸው ሰዎች አድርስ እያሉ ይልኩኛል። እሺ እንጂ ማንንም ሙኛ አይደለም። እኔ ተላላኪ ነኝ። ሻባቴ እና እነሱን መርቅልኝ በገባህ መንገድ። እውነቴ ነው የምልህ እኔ እንዴት ነው ማድረግ ነኝ? እኔ አባት እኔ እኮ እንደዚህ አይደለም። እኔ ለምን ውለታ ከፋይ ነኝ። በነፃ የምሰራ ሰው ነው አባት። ስለዚህ ደግነትህ ነው ይሄን የከፈለ። አሁን ወደ ውስጥ አታስገባም ብሎ ነው አላመነም። መልሰው ይወስድብኛል ብለን አላመነም እንዴ? እግዚአብሔር ነው አስገባ። ማንም እንግዲህ አንተ ነው ያው አልኩሽ ናጨብጠኛ ታዲያ ወዳው እኔ አባት እግዚአብሔር ጥሩ ነገር ይስጥ። አሜን። እኔ ከዚህ ሌላ ከፍ ያለ ነገር ይስጥ። አሜን አሜን አሜን። በቅሎ ወዳ ጉራስ ካልወረድክ ዛሬ አታምንም። አረ ወርዳሩ ይሄው ወርጄ ሚካኤል ነው የሚሄደው። አረ ምን ጸሎት ልታደርግ? አዎ እሺ። እኔ አባት እሺ። አመሰግናለሁ። ቻው ቻው የኔ ጌታ።